በዚያ ግዙፍና የቅንጦት ቤተ መንግስት ውስጥ ገንዘብ ሊገዛው የሚችለው ነገር ሁሉ ነበረም። ከሰላምና ከእውነተኛ እረፍት በቀር የዓለማችን ትልልቅ ቢሊዮነሮች እንኳን ሳይቀሩ በራሳቸው ገዛ ቤት ውስጥ በፍርሃት ሲኖሩ፣ የሰዎችን ሕይወትና ልብ ለመቀየር ግን የገንዘብ ብዛት ሳይሆን የአንድ ምስኪን እናት ጥበብና ጽናት ብቻ በቂ ነበርም። ዛሬ ይዘንላችሁ የቀረብነው ታሪክ የወርቅ ጎጆና የጠፋ ሰላም የተሰኘውን እጅግ መሳጭ፣ ከበደል ወደ ይቅርታ፣ ከትዕቢት ወደ እውነተኛ ሰብአዊነት የተደረገውን ታላቅ ድራማዊ ትረካ ነው። ታሪኩን በጥልቅ ስሜት መከታተል ከመጀመራችን በፊት ይህ አስተማሪና መሳጭ ታሪክ ለብዙዎች እንዲደርስ ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም አሁን ይህን ቪዲዮ ከየትኛው የዓለማችን ክፍል ሆናችሁ ተከታተሉን እንደሆነ በኮሜንት ላይ ጻፉልን። የእናንተን ሀገርና ከተማ ማወቅ ለኛ ትልቅ ደስታ ነው። ለቻናላችን አዲስ የሆናችሁ ደግሞ እንደዚህ ያሉ ጥበብና ትምህርት ያዘሉ የረጅም ሰዓት ትረካዎች ሁልጊዜም እንዲደርሷችሁ ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን እንዳትረሱ። አሁን ወደ ታላቁ ትረካችን ቀጥታ እንለፍ። አብራችሁን ቆዩም። ውቅያኖሱን ቁልቁል የሚመለከተው ያ ግዙፍ መኖሪያ ቤት ከሩቅ ሲታይ የሰማይ ደጅ ይመስላል። በፀሐይ ብርሃን የሚያንጸባርቁት ረጅምና ግዙፍ የብርጭቆ ግድግዳዎች፣ ከጣሊያን ተቀርጾ የመጣው ያሸበረቀ የማርብል ድንጋይና በየጠዋቱ በበሩ ስር የሚቀመጡት ትኩስና ውብ አበቦች ያንን ግቢ የሚመለከት ማንኛውም መንገድ አላፊ ሰው ይህ ቤት የደስታና የሰላም ማርያም ነው ብሎ ለመማል አይቸኩልም። በጋራዥ ውስጥ በወግ ተሰልፎ የሚታዩት የቅንጦት መኪኖች፣ በየቀኑ የሚንከባከቡት አትክልቶችና ከሩቅ የሚሰማው የውቅያኖሱ ሞገድ ድምፅ ላይን የሚስብ ውበት አላቸው። ነገር ግን ያንን ግቢ አልፎ ወደ መኖሪያ ቤቱ ዘልቆ የገባ ሰው የሚተነፍሰው አየር የተለየ ነው። እዚያ ግቢ ውስጥ ገንዘብ ሊገዛው የሚችለው ነገር ሁሉ አለ፣ ከሰላምና ከእውነተኛ እረፍት በቀር። በዚያ ግዙፍ ቤት ውስጥ ፍርሃት የዕለት ተዕለት ሕይወት መደበኛ አካል ከሆነ ዓመታት ተቆጥረዋል። በዚያ ግቢ ውስጥ የሚሰሩ ሰራተኞች፣ አገልጋዮች፣ ማጅራት ገራፊዎችና ጥበቃዎች ሁሉ ሳይጸየፍ የተቀመጠ አንድ ጥብቅ ሕግ ያውቃሉ። እሱም የካላዌይን ልጅ በፍጹም አታስቆጣት፣ በፍጹም አይሆንም አትበላት፣ በፍጹም አትቃውማት። ምክንያቱም ያንን ሕግ የጣሰ ማንኛውም ሰው በዚያ ግቢ ውስጥ ያለው ቆይታ በዚያችው ሰከንድ ያበቃል። ያንን ግዙፍ ግዛት የሚቆጣጠረው የገንዘብ ኃይል አልነበረም። የኩባንያዎች ባለቤት የሆነው ቢሊዮነሩ ኢታን ካልዌይም አልነበረም። ያንን ቤተ መንግስት የምትገዛውና በሰራተኞች ላይ ፍርሃት ጥላ የጣለችው አንዲት የ17 ዓመት ታዳጊ ልጅ ነበረች፣ ክሎዌ ካላዌይ። ለዚህ ሁሉ ውድቀት ግን መነሻው የዛሬ 8 ዓመት ገደማ የተከሰተው ያ ጥቁር ቀን ነበር። ኢታን ካላዌይ በአሜሪካ የንግድ ዓለም ውስጥ ስሙ በግዙፍ ፊደላት የሚጻፍ ሰው ነው። ከባዶ ተነስቶ በአገሪቱ ውስጥ ካሉ ትልልቅ የሪል ስቴት ኩባንያዎች አንዱን የገነባ፣ በቦርድ ስብሰባዎች ላይ ውሳኔዎቹ የሚፈሩለት፣ ተፎካካሪዎቹ የሚያከብሩት እና እሱ ድምፁን ከፍ አድርጎ ሲናገር ሙሉ ኩባንያዎችና ባለሀብቶች ጸጥ ብለው የሚያዳምጡት ታላቅ ነጋዴ ነበር። በንግዱ ዓለም ውስጥ ያላሸነፈው ፈተና፣ ያልወጣው ተራራ አልነበረም። ነገር ግን ከ8 ዓመታት በፊት የህይወቱ ትልቁ መሰረት ተናጋም። ውድ ባለቤቱን በካንሰር በሽታ በሞት አጣም። ባለቤቱ በህመም አልጋ ላይ ያለች ኢታን እጇን አጥብቆ ይዞ ሲያለቅስ የመጨረሻ ቃሏን ነገረችው። ኢታን፣ ልጃችንን አደራ፣ እሷን ጠብቃት። ባለቤቱ በሞተችበት በዚያች ምሽት ኢታን ለራሱ አንድ አክራሪ ቃል ገባም። ልጄ ከእንግዲህ ወዲህ በህይወቷ ምንም አይነት ህመም፣ ማጣት ወይም መከራ እንዳይነካት አደርጋለሁ። የሚጎላትን ነገር ሁሉ በሀብቴ እሞላዋለሁ። ያ ቃል ግን በሂደት ወደ አደገኛ አቅጣጫ ተለወጠም። ኢታን የልጁን የሐዘን እንባ ለማበስ በሚል የጠየቀችውን ነገር ሁሉ ሳይወላውል ማቅረብ ጀመረም።
እያንዳንዱ የልደት በዓል ከፊተኛው የበለጠ እጅግ ግዙፍና ውድ ሆነም። እያንዳንዱ የልጁ ስህተት በውድ ስጦታዎች ታሸገም። እያንዳንዱ የልጅቷ ብስጭትና ቁጣ እናቷ ስለሞተችባት ነው በሚል ምክንያታዊነት ይቅር ተባለም። እያንዳንዱ መጥፎ ባህሪዋ ጊዜ ሲያልፍ ታስተካክለዋለች በሚል ትዕግስት ችላ ተባለም። ኢታን ሳያውቀው ልጁን ካሰቃቂው የዓለም ሕመም እየጠበቃት አልነበረም። ይልቁንም ከራሷ ድርጊት ውጤትና ከተጠያቂነት እያሸሻት ነበር። ነገር ግን ተጠያቂነትና የድርጊት ውጤት ደግሞ የሕይወት ትልቁና እውነተኛው መምህር እንደሆኑ ኢታን ዘንግቶት ነበር። ጊዜያት እያለፉ ሲሄዱ ያቺ ትንሽና ምስኪን ልጅ እያደገች ስትመጣም የሟች እናቷ ሐዘን ተሸፍኖ በቦታው ሌላ አደገኛ ማንነት ተተካም። ትዕቢት፣ ቅንጦት እና ሰዎችን እንደ ቁሳቁስ የመቁጠር አደገኛ ባህሪ። ክሎይ የ17 ዓመት ወጣት ስትሆን የመኖሪያ ቤቱ ፍጹም አምባገነን ሆነች። በቤት ውስጥ የሚሰሩ ሰራተኞች በሷ ዘንድ እንደ ሰብአዊ ፍጡር አይቆጠሩም ነበር። በአንድ ወቅት አዲስ የተቀጠረች አንዲት ወጣት አገልጋይ የክሎይን ውድ የዲዛይነር ልብስ አጥፋ ቁም ሳጥኑ ስታስቀምጥ በተሳሳተ መንገድ አጠፈችው በሚል ክሎይ ተናደደች። ወጣቷ አገልጋይ ቅርታ ለመጠየቅ እየተንቀጠቀጠች እጇን ብትዘረጋም ክሎይ ልብሱን ከእጇ ቀምታ በመስኮት በኩል ወደ ዋናው ገንዳ ውሃ ውስጥ ወረወረችው። ከዚያም አልበቃ ብሏት ወጣቷ አገልጋይ በገንዳው አጠገብ ቆማ እያለቀሰች እያለች ክሎይ በስልኳ እየቀረጸቻት ከጓደኞቿ ጋር በቪዲዮ ጥሪ እየሳቀች አፌዘችባት። ያቺ አገልጋይ ፀሐይ ሳትጠልቅ ነበር ሻንጣዋን አሽጋ ከግቢ ወጣችው። ከሳምንት በኋላ ደግሞ ሌላ አጋጣሚ ተከሰተም። ለዓመታት ቤቱን ያገለገለው አረጋዊው አትክልተኛ በግቢ ውስጥ አዳዲስ አበቦችን ተክሎ በጥንቃቄ ሲኮተኩት ውሎ ነበር። ክሎይ ግን የቅንጦት የስፖርት መኪናዋን አስነስታ አበቦቹ በተተከሉበት ሳር ላይ ልታሽከረክር ስትል አረጋዊው አትክልተኛ በትህትናና በፍርሃት አቀረቀረም። መቤቴ ክሎይ፣ ባክሽ እነዚህን አበቦች ለማብቀል ወራት ደክሜባቸዋለሁ። መኪናሽን እዚያ ጋር ብታቆሚው። ክሎይ አረጋዊውን ሰው በቲቪ ታየችው። ፈገግ አለች። ከዚያ ምንም ሳትናገር የመኪናዋን ነዳጅ ጫነችው። አረጋዊው አትክልተኛ ወራት ሙሉ ለፍቶ አፈር አብኩቶ ያበቀላቸውን ውብ አበቦች በሙሉ በመኪናዋ ጎማ ረግጣ አደቀቀቻቸው። ሰውየው በሐዘንና በድንጋጤ እጆቹን ጭንቅላቱ ላይ ጭኖ በጸጥታ ሲቃስስ ክሎይ ከመኪናዋ ወርዳ ወደ አባቷ ቢሮ አመራች። ለአባቷ የተናገረችው ቃል አንድ ብቻ ነበር። ያ አትክልተኛ ድምፁን ጨምሮ ሰደበኝ አለች። ኢታን የነገሩን እውነት ለማጣራት እንኳን አልሞከረም። በዚያው ቀን ከሰዓት የአረጋዊ አትክልተኛ ያገለገለበት ደሞዝ ተሰጥቶት ከግቢው እንዲወጣ ተደረገም። ያንዳንዱ ሰራተኛ በግፍ ምክንያት ስራውን ትቶ ሲወጣ ለክሎይ የበለጠ የኃይልና የአያልነት ስሜት ይሰጣት ነበር። ያንዳንዱ የሰዎች ዝምታና ፍርሃት ደግሞ በዚህ ዓለም ላይ የምፈልገውን ነገር ሁሉ ማድረግ እችላለሁ፣ ማንም ሊያቆመኝ አይችልም የሚለውን የተሳሳተ እምነት በውስጡ ያጠነክርላት ነበር። ማንም አላቆማትም። ድርጊቱን ስለደገፋት ወይም ስለወደዱት አልነበረም። ይልቁንም ስለፈሯት ብቻ ነበር። እንዲያውም የገዛ አባቷ እንኳን ሳይቀር እሷን ለመጋፈጥ ይፈራ ነበር። በካላዌይ መኖሪያ ቤት ውስጥ ቀናት የሚያልፉት በደስታና በሰላም ሳይሆን በስጋትና በስውር ፍርሃት ነበር። በዚያ ግዙፍ ቤት ውስጥ የሚሰሩ ሰራተኞች በየጧቱ ከእንቅልፋቸው የሚነቁት ዛሬ ደግሞ ምን አይነት መከራ ይገጥመኝ ይሆን በሚል ስጋት ነበር። እያንዳንዱ የደወል ድምፅ፣ እያንዳንዱ የበር መዘጋት፣ እያንዳንዱ የኮሪደር ላይ የእግር ኮቴ ሰራተኞቹን ያሸብራቸዋል። ምክንያቱም ያ ኮቴ የክሎይ ሊሆን ስለሚችል። የ17 ዓመቷ ክሎይ በቤት ውስጥ የፈጠረችው አስተዳደር ከአምባገነንነት ያነሰ አልነበረም። እሷ በምትገኝበት ቦታ ሁሉ አየር ይከብዳል። ሰዎች መተንፈስ እንኳን የሚፈሩ ይመስላሉ። በፈገግታዋ ጀርባ መቼ እንደሚፈነዳ የማይታወቅ የቁጣ እሳተ ገሞራ ነበር። የቤቱ ሰራተኞች እርስ በርሳቸው በሹክሹክታ እንኳ ሳይቀር ስለ እሷ ማውራት ይፈሩ ነበር። ምክንያቱም ክሎይ
እሷን ባልመሰላት አጋጣሚ ሁሉ ሰዎችን ማዋረድ፣ ማሳነስና ሕይወታቸውን ምስቅልቅል ማውጣት የዘውትር ልማዷ አድርገዋለችና አንድ ቀን ጠዋት በቤት ውስጥ ለዓመታት በሼፍነት ሲያገለግል የነበረውና በሙያው ከፍተኛ ስም ያለው ባለሙያ አብሳይ ለቁርስ የሚሆን ልዩ ምግብ አዘጋጀም። በዓለም አቀፍ ደረጃ እውቅና ያለው በታላላቅ ሆቴሎች ውስጥ የሰራና የ6 አሃዝ ከፍተኛ ደሞዝ የሚከፈለው ይህ ባለሙያ ለክሎይና ለአባቷ ልዩ የጧት ቁርስ አቀረበም። በዚያን ዕለት ክሎይ ጥቂት የትምህርት ቤት ጓደኞቿን ወደ ቤቷ ገብታ ጋብዛ ነበር። በትልቁ የማርብል ጠረጴዛ ዙሪያ ተቀምጠው እያወሩና እየሳቁ እያለ ሼፉ በከፍተኛ ጥንቃቄ ያዘጋጀውን የምግብ አይነት በትሪ አድርጎ በክብር አቀረበላቸው። ክሎይ ግን ምግቡን እንኳን ሳትቀምሰው ሳህኑን በትዕቢት ተመለከተችው። ከዚያም ወደ ሼፉ ዞራ በብርድ ድምፅ የቀረበው ምግብ የመልክ አቀራረቡ እኔን አልማረከኝም፣ እኔ እንደዚህ አይነት ቆሻሻ አልመገብም አለችው። ሼፉ በድንጋጤና በትህትና አቀረቀረም። ይቅርታ እመቤቴ ክሎይ፣ እንደ ፍላጎትሽ ወዲያውኑ ሌላ አዘጋጅቼ ላቅርብልሽ? ክሎይ ግን አልመለሰችለትም። ይልቁንም በጓደኞቿ ፊት እየሳቀች ሼፉ ሰዓታት ሙሉ ደክሞ ያዘጋጀውን ያንን ውድና ባለ 5 ኮከብ ደረጃ ያለው ምግብ ሙሉ በሙሉ አንስታ አጠገቧ ወደ ነበረው የቆሻሻ መጣያ ቅርጫት ውስጥ አፈሰሰችው። የምግቡ ጭስ አሁንም ይወጣ ነበር። በምግብ ክፍሉ ውስጥ የነበሩት ሌሎች ሰራተኞች በድንጋጤ ደረቁ። ሼፉ በሕይወቱና በሙያ ውስጥ እንደዚህ አይነት ውርደት አስተናግዶ አያውቅም። እጆቹ እየተንቀጠቀጡ ምንም ሳይናገር ዞሮ ወደ ወጥ ቤቱ ተመለሰም። በዚያ ሰዓት ልብሱን ቀይሮ የ6 አሃዝ ደሞዙንና የሙያ ስሙን ትቶ ሻንጣውን አሽጎ ከግቢው ወጣም። በዚያ ምሽት የካላዌ መኖሪያ ቤት ሌላ ታላቅ ባለሙያ አጣም። ክሎይ ግን በሰራችው ድርጊት ምንም አይነት የጥፋተኝነት ስሜት አልተሰማትም። ይልቁንም በጓደኞቿ ፊት ያሳየችውን ኃያልነት እያሰበች ትኮራ ነበር። የክሎይ ጭካኔና አምባገነንነት በዚህ ብቻ አላቆመም። በሌላ ሳምንት ደግሞ አንዲት ምስኪን የቤት አገልጋይ የክሎይን አልጋ ስታስተካክል በስህተት የክሎይን ውድ የሽቶ ብርጭቆ ወለል ላይ ጥላ ሰበረችው። አገልጋይቷ በድንጋጤ ተንበረከከች። እጆቿ እየተንቀጠቀጡ የተሰበሩትን የመስታወት ቁርጥራጮች ለመልቀም ሞከረች። ክሎይ ወደ ክፍሉ ስትገባ የተሰበረውን ሽቶ አየች። አገልጋይቷ እያለቀሰች መቤቴ፣ በእውነት አውቄ አይደለም፣ ይቅርታ አድርጊልኝ፣ የሽቶውን ዋጋ ከደሞዜ ላይ ተቀናሽ አድርጊብኝ እያለች ለመነቻት። ክሎይ ግን አራራችላትም። ያንቺ የዓመት ደሞዝ የዚህን ሽቶ ግማሽ ዋጋ እንኳን አይሸፍንም ብላ ጮኸችባት። ከዚያም አገልጋይቷ ከወለሉ ላይ የተሰበረውን መስታወት በእጇ እንድትሰበስብ አዘዘቻት። አገልጋይቷ በበደልና በህመም እጆቿ እየተቆረጡና እየደሙ የተሰበረውን ብርጭቆ ሰበሰበች። ክሎይ ግን ያንን እይታ በስልኳ እየቀረጸች ፈገግ ትል ነበርም። በዚያው ዕለት ከሰዓት ያቺ አገልጋይ የተገባላትን የ3 ወር ደሞዝ እንኳን ሳትቀበል እጆቿ በፋሻ ተጠቅልለው እያለቀሰች ከቤቱ ጥላ ወጣች። በየሳምንቱ ሰራተኞች ይለቃሉ፣ በየሳምንቱ አዳዲስ ሰዎች ይተካሉ። ነገር ግን ወደ ቤቱ የሚመጣው አዲስ ሰራተኛ ሁሉ ከ3 ቀናት በላይ መቆየት አይችልም ነበር። አንዳንዶቹ በ24 ሰዓት ውስጥ ስራቸውን ትተው ይወጣሉ። አንዷ አገልጋይ ቁርስ እንኳን ሳታቀርብ በጠዋት አልቅሳ ትወጣለች። ሰዎቹ ቤቱን የተረገመ መኖሪያ እያሉ ይጠሩት ጀመር። በከተማ ውስጥ ያሉ የሥራ አፕሊኬሽን ኤጀንሲዎች እንኳን ሳይቀሩ ወደ ካሌዌ ቤት ሰራተኛ መላክ ማቆም ጀመሩ። ምክንያቱም ወደዚያ ቤት የሄደ ማንኛውም ሰራተኛ በስነ ልቦና ተሰብሮ እንደሚመለስ ያውቃሉና። ነገር ግን ቤቱ የተረገመ አልነበረም። ቤቱን በበላይነት የምትገዛውና የሰዎችን ስሜት የምትረግጠው አንዲት ባለጌና ወሰን የሌላት የ17 ዓመት ታዳጊ ልጅ ነበረች። ክሎይ የሰዎችን ለቅሶና ፍርሃት እንደ ስኬት ትቆጥረው ነበር። እያንዳንዱ ሰው እሷን ፈርቶ ሲሸሽ፣ እያንዳንዱ ሰው በፊቷ አንገቱን ሲደፋ በውስጡ ያለው የትዕቢት መንፈስ ይበልጥ ያብጥ ነበር። በዙሪያው ያሉ ሰዎች በሙሉ እሷን የሚታዘዟት በፍቅር ወይም በአክብሮት ሳይሆን በፍርሃት እንደሆነ አታውቅም ነበር።
ፍርሃት ደግሞ ጊዜያዊ እንጂ ዘላቂ ታዛዥነት እንደማያመጣ አባቷም ቢሆን ይህንን እውነት ሊያስተምሯት አልቻለም። ኢታን ካላዌ በቢሮ ተቀምጦ የደህንነት ካሜራዎቹን ሲመለከት የገነባው ግዙፍ ቤተ መንግስት በየቀኑ ባዶ እየሆነና እየቀዘቀዘ ነበር። ሀብቱ፣ ስሙና ስልጣኑ በገዛ ቤት ውስጥ ሰላምን ሊገዙለት አልቻሉም። ልጁን ከህመም ለመጠበቅ ብሎ የጀመረው ጉዞ አሁን ሙሉ ቤቱን ወደ ሲኦልነት ለውጦት ነበር። አንድ ዝናባማ ምሽት ላይ የካላዌ መኖሪያ ቤት ከወትሮ ይበልጥ በጭጋግና በጸጥታ ተውጦ ነበር። ከውጭ የሚመጣው የዝናብ ጠብታ በግዙፎቹ የብርጭቆ መስኮቶች ላይ እየተንሸራተተ ይወርዳል። የውቅያኖሱ ማዕበል ከሩቅ ሆኖ በቁጣ ይጮሃል። ኢታን ካላዌ በሁለተኛው ፎቅ ላይ በሚገኘው ሰፊ ቢሮ ውስጥ ቆሞ በደህንነት ካሜራዎቹ መስታወት በኩል ወደ ታችኛው ዋና በር ይመለከት ነበር። ከበሩ አቅራቢያ አንዲት ሰራተኛ ሁለት ትልልቅ ሻንጣዎችን እየጎተተች በዝናቡ መካከል ወደ ውጭ ስትወጣ ታየችው። ያች ሰራተኛ በዚያ ቤት ውስጥ ከ6 ወር ባነሰ ጊዜ ውስጥ ስራዋን ጥላ የለቀቀች 14ኛዋ ሰራተኛ ነበረች። ኢታን እጆቹን በኪሱ ከተተም፣ ረጅም ተነፈሰም። ቤቱ እጅግ ግዙፍ ነው። የቅንጦት ዕቃዎቹና ያሸበረቁት መብራቶች ክፍሎቹን ያበሩታል። ነገር ግን በውስጡ የሚሰማው ባዶነትና ቅዝቃዜ ከምንጊዜውም በላይ በርትቶ ታወቀው። በዚያ ሰዓት የኢታን ረዳት በጸጥታ ወደ ቢሮ ገብታ ሌላ የሥራ መልቀቂያ ደብዳቤ በጠረጴዛው ላይ ያስቀመጠች። ኢታን ደብዳቤውን አላነሳውም፣ መክፈትም አልፈለገም። ምክንያቱም በውስጡ የተጻፈውን ምክንያት አስቀድሞ ያውቃልና። ሁልጊዜም ቢሆን ምክንያቱ አንድ ብቻ ነው፣ የአንዲት ልጅ የክሎይ ቁጣና ስድብ። በቢሮ ውስጥ የሰፈነውን ከባድ ጸጥታ አንድ ለስላሳ የበር ማንኳኳት ድምፅ አቋረጠው። ግቢ አለ ኢታን በደከመ ድምፅ። በሩ በዝግታ ተከፈተም። ወደ ቢሮ የገባችው ማርጋሬት ነበረች። ማርጋሬት በእጆቿ የተሰበረ ውድ የሴራሚክ አቧራ መጥረጊያ ወይም ፔርሴሊን ቁርጥራጮች የሞላበት መጥረጊያ ይዛ ነበር። ማርጋሬት ተራ አገልጋይ አልነበረችም። የካላዌን ቤተሰብ ለቅርብ 10 ዓመታት ያገለገለች፣ የኢታን ባለቤት በሕይወት እያለች አብራ የነበረችና ባለቤቱ ከሞተች በኋላ ክሎይን ለማሳደግና ለመንከባከብ ደክማ ያደገች ታማኝ ሴት ነበረች። የቤቱ ምሰሶ፣ የቤተሰቡም አካል ነበረች። ዛሬ ማታ ግን የማርጋሬት ፊት በከፍተኛ ድካምና ሐዘን ተሸፍኖ ነበር። የዓይኖቿ ስር ጥቁር አዝሏል። እጆቿም በትንሹ ይንቀጠቀጡ ነበር። ኢታን ወደ እሷ ዞሮ ተመለከተም። በቆሸሸውና በተሰበረው የሴራሚክ ቁራጭ ላይ ዓይኖቹን ጥላ በለስላሳና በሐዘን በተሞላ ድምፅ ጠየቃት። ሌላ የአበባ ማስቀመጫ ነው ማርጋሬት? ማርጋሬት በዝግታ ራሷን ነቀነቀች። አዎ አቶ ኢታን አለች፣ ድምጿ እየተቆራረጠም። ዛሬ ማታ የቀረበላት ቡና እንደ ፍላጎቷ ትኩስ ስላልነበረ ነው ሳሎን ውስጥ ወለሉ ላይ ሰበረችው። በክፍሉ ውስጥ ለብዙ ሰኮንዶች ያህል ፍጹም ጸጥታ ሰፈነም። የዝናቡ ድምፅ ብቻ ይሰማ ነበርም። ኢታን ወደ መስኮቱ ዞረም። በልብ ውስጥ አጣዳፊ የቁስል ስሜት ተሰማው። በመጨረሻም በሹክሹክታ ራሱን ለማጽናናት በሚመስል መንገድ እንዲህ አለ። ማርጋሬት፣ እሷ እኮ ቀደም ሲል እንደዚህ አልነበረችም። ማርጋሬት ቀና ብላ አየችው። በዓይኖቿ ውስጥ ምንም አይነት የቁጣ ወይም የፍርድ ስሜት አልነበረም። ይልቁንም ጥልቅ የሆነ የሐዘንና የርኅራኄ እንባ እንጂ። በለስላሳና በጸና ድምፅ እንዲህ አለችው። አይ አቶ ኢታን፣ ቀደም ሲል እሷ ልጅ ነበረች። ያ ነው ልዩነቱ። እነዚያ የማርጋሬት ቃላት በኢታን አእምሮ ውስጥ እንደ መብረቅ አስተጋቡ። በንግድ ሕይወቱ ካጋጠሙት ማናቸውም የቢሊየን ዶላር ውድቀቶች ካጣቸው ትልልቅ ኩባንያዎች በላይ ያረፉበት ቃላት ነበሩ። ምክንያቱም በልቡ ጥልቀት ውስጥ ማርጋሬት ሙሉ በሙሉ ትክክል መሆኗን ያውቃልና። ልጆች አምባገነን ወይም ባለጌ ሆነው አይወለዱም። ባለጌነትና ፍጹም አምባገንነት የሚገነባው በሂደት ነው። በአንድ የታለፈ ምክንያት፣ ችላ በተባለ አንድ ስህተት፣ ይቅር በተባለ አንድ ጥፋት እና በተሸሸገ አንድ እውነተኛ ውይይት ነው። አባታቸው በፍቅር ስም ተጠያቂነትን ሲነጥቃቸው
የዓለምን ወሰን የማያውቁ ጭካኔ የተሞላባቸው ሰዎች ሆነው ያድጋሉ። ከ3 ቀናት በኋላ ማርጋሬት የሥራ መልቀቂያዋን ይዛ ወደ ኢታን ቢሮ ገባች። የቤቱን ቁልፎች በጠረጴዛው ላይ ስታስረክብ በሐዘን ፈገግ አለች። አቶ ኢታን፣ እኔ አሁንም ክሎይን እንደገዛ ልጅ አድርጌ ወዳታለሁ። ነገር ግን በየቀኑ እያደገችና እየሆነች ያለችውን ወጣት ሴት ማንነት ማወቅ አቅቶኛል። ከእንግዲህ እሷን ለመጋፈጥም ሆነ ለመቀየር አቅም የለኝም አለች። ማርጋሬት ቁልፎቹን አስረክባ በሩን ዘግታ ስትወጣ ኢታን በወንበሩ ላይ ተዘፈቀም። የማርጋሬት መውጣት ከሌሎቹ ሰራተኞች ሁሉ የተለየ ነበር። እሷ ተራ አገልጋይ አልነበረችም። ያንን የተሰበረ ቤተሰብ አጣብቃ ለመያዝ እየሞከረች ያለችው የመጨረሻዋ ታማኝ ሰው ነበረች። አሁን ግን እሷም ጥላው ሄዳለች። ቤቱ ፍጹም ባዶ ሆነ። ኢታን በግዙፉ ቤት ውስጥ ብቻውን ቆሞ ሳለ ሀብቱና ገንዘቡ የልጁን ባህሪ ሲለውጡለት ወይም በቤቱ ውስጥ ሰላምን ሊመልሱለት እንደማይችሉ በግልጽ ተረዳም። ነገር ግን ከ2 ጠዋት በኋላ ወደዚያ መኖሪያ ቤት የሚመጣው አዲስ እንግዳ የዚህም ቤተሰብ ታሪክ ለዘላለም የሚለውጥ አዲስ ምዕራፍ እንደሚከፍት ማንም አላወቀም ነበር። ከማርጋሬት መውጣት በኋላ በነበሩት 2 ቀናት ውስጥ የካላዌ መኖሪያ ቤት ልክ እንደ መቃብር ጸጥ ብሎ ነበር። በየክፍሎቹ የሚሰማው ብቸኛው ድምጽ የሰዓቱ እግሮች የሚፈጥሩት ቲክ ቲክ የሚል ድምጽ ብቻ ነበር። ኢታን ካላዌይ በአሜሪካ ትልልቅ ከተሞች የሚገኙ ግዙፍ ህንጻዎችን መገንባት የቻለ ታላቅ ሰው ቢሆንም በገዛ ቤት ውስጥ ግን ሰላም የሚሰጠውን አንድ ሰባዊ ፍጡር ማግኘት አቅቶት ነበር። በ3ኛው ቀን ጠዋት ከወትሮ የተለየ ጸጥተኛ አየር ግቢውን አልፎ ገባም። ወደ መኖሪያ ቤቱ ዋና በር እያመራች ያለችው አዲሷ አገልጋይ ነበረች። ስሟ ማሪያ ሳንቶስ ይባላል። እድሜዋ 36 ዓመት ሲሆን የተወለደችው በፊሊፒንስ ውስጥ በሚገኝ አንዲት ትንሽና ደሃ የአሳ አጥማጆች መንደር ውስጥ ነው። ማሪያን ከሩቅ የሚያያት ሰው የቅንጦት ቦታ ልትሰራ የመጣች አገልጋይ አትመስለውም። ጠይም ቆዳ፣ ረጋ ያሉ ጥቁር አይኖች፣ በስርዓት የተሳሰረ ረዥም ጥቁር ጸጉርና እጅግ ቀላል የሆነ የሥራ ልብስ የለበሰች ሴት ነበረች። በእጇ ያረጀና በየቦታው ጭረት ያለበት አንድ ትንሽ ሻንጣ ይዛለች። በአንገቷ ላይ ከልቧ አቅራቢያ ከተንጠላጠለች ትንሽ የብር መስቀል ውጪ ምንም አይነት ውድ ጌጣጌጥ አልነበራትም። ነገር ግን የማሪያን እውነተኛ ማንነት የሚናገረው መልኩ አልነበረም፣ የምትራመድበት መንገድ እንጂ። አካሄዷ ረጋ ያለ የጸናና በፍጹም የማይቸኩል ነበር። ልክ ማንም ሊያየው የማይችለውን ታላቅ የህይወት ውጊያ አልፋ እንደመጣች የትኛውም አይነት የዓለም ማበጥ ወይም ቁጣ ሊያናውጣት እንደማይችል እርግጠኛ እንደሆነች አይነት ሰው ትራመዳለች። ምክንያቱም ህይወት ማሪያን አስቀድሞ ከእውነተኛው የህይወት እሳት ጋር አስተዋውቋታልና። ማሪያ ገና በወጣትነቷ ነበር የህይወትን ከባድ ገጽታ የቀመሰችው። በ11 ወራት ልዩነት ውስጥ 2ቱን ወላጆቿን በሞት አጣች። ታናናሽ ወንድሞቿንና እህቶቿን የማሳደግ የመመገብና ትምህርት ቤት የመላክ ሙሉ ኃላፊነት በሷ ትከሻ ላይ ወደቀ። በቀን 18 ሰዓታት ያህል 2 ቦታ እየሰራች አካሏ እስኪዝልና እጆቿ እስኪላጡ ድረስ ደክማለች። ይባስ ብሎ እሷ ያላገኘችውን የተሻለ የህይወት ዕድልና ትምህርት እንዲያገኝ ስትል የገዛ ልጇን በፊሊፒንስ ከሚገኙ ዘመዶቿ ዘንድ አደራ አስቀምጣ እንባዋን እያፈሰሰች ወደ አሜሪካ ተሰደደች። ባዶ ኪሷን ሆና ረሃብን አሳልፋለች። ወላጆቿን በመቃብር አፈር ውስጥ ስትሸኝ ልብ ስብራትን አውቃለች። ከልጇ ተለይታ በየምሽቱ በብቸኝነት አልቅሳለች። ስለሆነም ለእንደዚህ አይነት ጥልቅ ህይወትና መከራ ለቀመሰች ሴት በውድ ማርብል የተሰራ ህንጻ አያስደንቃትም። በውድ መኪና የሚመጡ ባለሀብቶች አያጋንኗትም። ይባስ ብሎ ደግሞ ሀብታም በመሆኗ ብቻ ሰዎችን የምትንቅ ባለጌና የተበላሸች 17 ዓመት ታዳጊ ልጅ በፍጹም አታስፈራራትም። ኢታን ካላዌይ ወደ ሳሎን ወርዶ አዲሷን አገልጋይ በአካል ተቀበላት። የማሪያን ረጋ ያለ አቀራረብና ሰላማዊ ፈገግታ ሲመለከት በልቡ ውስጥ አዘነላት። ምክንያቱም ከጥቂት ሰዓታት በኋላ በልጁ በክሎይ ምክንያት ምንም አይነት አሰቃቂ ድራማ እንደሚጠብቃት ያስብ ነበርና ኢታን ተንፈስ ብሎ ድምፁን ዝቅ አድርጎ እንዲህ አላት። ማሪያ፣ ወደ ቤታችን እንክብካቤ ስለመጣሽ አመሰግናለሁ።
ነገር ግን አስቀድሜ ልነግርሽና ላስጠነቅቅሽ እወዳለሁ። ልጄ ክሎይ እጅግ በጣም አስቸጋሪና ባህሪዋ ለመቋቋም የሚከብድ ልትሆንብሽ ትችላለች። የቀደሙት ሰራተኞች በሙሉ ከሷ ጋር መቆየት አልቻሉም። ማሪያ ኢታንን ተመለከተችው። በአይኖቿ ውስጥ ምንም አይነት ስጋት ወይም ድንጋጤ አልነበረም። ይልቁንም በሞቃትና በትህትና ፈገግ ብላ በታላቅ እርግጠኝነት እንዲህ አለችው፣ አቶ ኢታን፣ እኔ በእነዚህ ሁሉ የህይወት ዓመቶቼ ውስጥ አንድ ትልቅ ነገር ተምሬያለሁ። ልጆች ብዙውን ጊዜ የሚሆኑት አዋቂዎች አዘውትረው የፈቀዱላቸውን ነገር ነው። ኢታን በድንጋጤ አይኖቹን ጨፈነም። በህይወቱ ውስጥ ማንም ሰው በተለይም በስራ ቃለ መጠይቅ ወቅት እንደዚህ አይነት ጥልቅና እውነተኛ ነገር በፊቱ ተናግሮበት አያውቅም። ወደ ቤቱ የመጡ ሰራተኞች በሙሉ ሀብቱን ያደንቃሉ፣ ስሙን ይፈራሉ ወይም እሱን ለማስደሰት ይጣጣራሉ። ማሪያ ግን ለሀብቱም ሆነ ለስሙ ልዩ ግድ ያላት አይመስልም። እሷ የምታየው የጠፋውን ቤተሰብና የልጁን ሁኔታ ብቻ ነበር። በአመታት ውስጥ ለመጀመሪያ ጊዜ ኢታን በልብ ውስጥ እጅግ እንግዳ የሆነ ስሜት ተሰማው፣ ተስፋም። ይህች ከባህር ማዶ የመጣች ያረጀ ሻንጣ ያገቱ ሴት በምንም አይነት ገንዘብ ሊገዛ ያልቻለውን የቤቱን እውነተኛ ሰላም ልታመጣ እንደምትችል በውስጡ አንድ ነገር ነገረው። ነገር ግን ፈተናው አልጀመረም ነበር። ፎቅ ላይ በመኝታ ክፍሏ ውስጥ ክሎይ ካላዌ አሁንም ተኝታ ነበር። ሰዓቱ ወደ 5 ሰዓት ተኩል አካባቢ ተቃርቧል። ማሪያ ያረጀ ሻንጣዋን በሰራተኞች ክፍል አስቀምጣ ወደ ዋናው ሰፊ የቪአይፒ ደረጃ መራች። ደረጃዎቹን በዝግታና በጽናት መውጣት ጀመረች። የካላዌ መኖሪያ ቤት ታሪክ እውነተኛ ፍልሚያ የሚጀምርበት ሰዓት ደረሰም። እስቲ እንቀጥል። ማሪያ ግዙፉን የካላዌ መኖሪያ ቤት የእብነ በረድ ደረጃዎች በዝግታ መውጣት ጀመረች። የእግሯ ኮቴ በዚያ ግዙፍና ጸጥተኛ ኮሪደር ውስጥ በለስላሳው አስተጋባም። በሁለተኛው ፎቅ መጨረሻ ላይ የሚገኘው ትልቁና ያሸበረቀው የክሎይ መኝታ ክፍል በር ጋር ስትደርስ አቆመች። በሩ ላይ በወርቅ ቀለም የተጻፈው ክሎይ የሚል ስም ይታያል። ማሪያ ረዥም ተነፈሰች። በእጇ ያለውን ትንሽ የብር መስቀል በስስት ጨበጠችው። ከዚያም በሩን አንድ ጊዜ በለስላሳው ያንኳኳች። ምንም አይነት መልስ አልነበረም። ማሪያ ለጥቂት ሴኮንዶች ጠበቀችና የክፍሉን የወርቅ እጀታ በዝግታ ጠምዝዛ በሩን ከፈተችው። ወደ ክፍሉ ዘልቆ የገባ ሰው የሚመለከተው ቦታ የመኝታ ክፍል ሳይሆን ከአውሎ ንፋስ በኋላ የተዝረከረከ ትልቅ የቅንጦት ሱቅ ነበር የሚመስለው። በሺዎች የሚቆጠሩ ዶላሮች የሚያወጡ የዲዛይኒንግ ቦርሳዎች በክሪስታል መብራቶች ላይ ተንጠልጥለዋል። ውድ የሴት ጫማዎች ከመታጠቢያ ቤቱ ጋር በተያያዘው የጌጣጌጥ ፏፏቴ ውስጥ ይዋኛሉ። አጋማሽ የተጠጡ የቡና የጭማቂ ብርጭቆዎች በማርብል መስታወቱ ላይ ተቀምጠዋል። ወለሉ ላይ ደግሞ በሺዎች የሚቆጠሩ ዶላሮች የሚያወጡ ልብሶች ተበትነው ተሸብሽበውና ተረስተው ይገኛሉ። በዚያ ክፍል ውስጥ ገንዘብና ቅንጦት በየቦታው አለ። ምስጋናና ስርዓት ግን የትም አልነበሩም። በዚያ ሁሉ የተዝረከረከ ዕቃ መካከል በትልቁ የሐር አልጋ ላይ ክሎይ በብርድ ልብስ ተሸፍና ተኝታ ነበር። ሰዓቱ ወደ ቀኑ 6 ሰዓት ተቃርቧል። ማሪያ ወደ ክፍሉ ጥቂት እርምጃዎችን ተራመደች። በረጋና በሰላማዊ ድምፅ እንዲህ አለች፣ ደህና አደራችሁ እመቤቴ ክሎይ። ካር ብርድ ልብስ ስር ወዲያውኑ የሚቆራረጥና የኮስታራ ድምፅ መጣ። ውጪ፣ ከክፍሌ ውጪ። ማሪያ ቦታዋ ላይ እንደቆመች አልተንቀሳቀሰችም። በረጋ መንፈስ አሁን ወደ ምሳ ሰዓት ተቃርቧል እመቤቴ አለች። ከብርድ ልብሱ ስር ያለችው ወጣት ድምጿን ከፍ አድርጋ እኔ ያልኩሽ ግድ የለኝም፣ ውጪ ነው ያልኩሽ አለች። ማሪያ አልተንቀሳቀሰችም። ዝም ብላ ጠበቀች። እሷ ረጋ ያለች ጸጥተኛና ታጋሽ ነበረች። ሴኮንዶች አለፉ። ከዚያም በክሎ ህይወት ውስጥ አጋጥሟት የማያቅ ነገር ተከሰተም። ማንም ሰው እሷን ለመታዘዝ ወይም ለመሸሽ አልቸኮለም። ያ ሁል ጊዜ የምታውቀው የሰራተኞች የፍርሃትና የድንጋጤ ድምጽም አልተሰማም። ክሎይ በዝግታ አንዱን አይኗን ከብርድ ልብሱ ስር ከፈተች። ያቺ እንግዳና ቀጭን ሴት አሁንም በሩ አቅራቢያ ቆማለች። ሙሉ በሙሉ ዘና ብላ
በፍጹም የፍርሃት ምልክት አይታይባትም። የጭንቀት ፈገግታ የላትም። ዲስፔሬት የሆነ ይቅርታም አታሳይም። ክሎይ ብርድ ልብሱን ገልጣ ቀና ብላ ተቀመጠች። የረዘመውን ጸጉሯን ወደ ኋላ እያደረገች በንቀት አይኖቿ ተመለከተቻት። እሺ አንቺ ነሽ ማለት ነው አዲሷ ተኪ? ማርያ በትህትና ፈገግ አለች። ስሜ ማርያ ይባላል። ክሎይ በፌስ ሳቀች። በአልጋዋ ላይ ዘንበል ብላ እሺ ማርያ፣ እራት ሳይደርስ ትወጫታለሽ፣ ትባረሪያለሽ አለች በኩራት። የማርያ ፈገግታ ግን በፍጹም አልጠፋም። ቀጥ ብላ ቆማ ወደ ክሎይ አይኖች በገርነትና በጽናት እየተመለከተች እንዲህ አለች። እኔ እጅግ የምወዳቸውን ወላጆቼን በመቃብር አፈር ውስጥ ቀብሬያለሁ። በቀን 18 ሰዓታት ከባድ ሥራ ሰርቻለሁ። ባዶ ኪሴን ሆኜ ሕይወቴን አሸንፌያለሁ። ማርያ ጥቂት እርምጃ ወደ አልጋው ቀረብ አለች። ያንቺ መጥፎ ባህሪና ቁጣ ዛሬ በሕይወቴ ከሚያጋጥመኝ ነገር ሁሉ ከባዱ ሊሆን አይችልም። በዓመታት ውስጥ ለመጀመሪያ ጊዜ የቢሊየነሩ ልጅ ሳቋን በአየር ላይ ያስቀረችው፣ ምክንያቱም በሕይወቷ ለመጀመሪያ ጊዜ በፊቷ የቆመው ሰው በፍጹም አልፈራትምና። በክሎይ መኝታ ክፍል ውስጥ ያለው ጸጥታ እጅግ ከባድና ሊሸከሙት የማይችሉት ሆነ። ፈጽሞ ማንም ሰው በሕይወቷ እንደዚያ ተናግሯት አያውቅም። መምህራን፣ የቤቱ ሰራተኞች፣ እንዲያውም የገዛ አባቷ እንኳን ሳይቀር በዓመታት ውስጥ ለመጀመሪያ ጊዜ በፊቷ የቆመውን ሰው ማሸበርና ማስፈራራት አልቻለችም። ይህንን ደግሞ በጥብቅ ጠላችው። ውጪ አለች ክሎይ እንደገና። ድምጿ በዚህኛው ጊዜ የበለጠ ቀዝቃዛና የተቆጣ ነበር። ማርያ ዝም ብላ በዛላዋ እሽቷን ገለጸች። ታች በምግብ ክፍሉ እንገናኛለን አለች። ከዚያም ያለምንም ክርክር፣ ያለምንም ፍርሃት ወይም ያለምንም ይቅርታ መጠየቅ በጸጥታ ዞራ ከክፍሉ ወጣች። ክሎይ በተዘጋው የመኝታ ክፍል በር ላይ አተኩራ ተመለከተች። ስለዚህ ሴት የሆነ ነገር ልታብራራ በማትችለው መንገድ አበሳጫት። ማርያ ስለሰደበቻት ሳይሆን ስላልሰደበቻት ነው ዝም ብላ በቁጥጥር ስር ለመዋልና ለማንበርከክ ፍቃደኛ አልሆነችም። ከአንድ ሰዓት በኋላ ክሎይ አሁንም ውድ የቤት ልብሷን ፒጃማ እንደለበሰችና ስልኳን እያሳለፈች ወደ ታችኛው ጥልቅ የምግብ ክፍል ገባች። ቀና ብላ እንኳን ሳታይ በትልቁ የማርብል ጠረጴዛ ላይ ተቀመጠች። ቁርሴ ለምን ቀዘቀዘ? አለች ድምጿን ከፍ አድርጋም። በምግብ ክፍል ውስጥ የነበሩት ሰራተኞች በሙሉ አቀረቀሩ። ምንም አልመለሱም። ምክንያቱም ምን አይነት አውሎ ንፋስ ሊመጣ እንደሆነ ያውቃሉና። ከዚያም ማርያ በረጋ መንፈስ ወደፊት ወጣች። ምክንያቱም ቁርስ የቀረበው በጠዋቱ 3 ሰዓት ላይ ነበር። አሁን ደግሞ 6 ሰዓት ተኩል ሆኗል አለች። ክሎይ በዝግታ ራሷን ቀና አደረገች። አይኖቿ በቁጣ ተሞሉ። አንቺ ምን አልሽ? ማርያ ሳትናወጥ ሰምተሽኛል አለች። በክፍሉ ውስጥ ያለው አየር ፍጹም በረደ። አንድ አስተናጋጅ በእጁ የያዘውን ማንኪያ በስተት ጣለው። ሌላኛው ሰራተኛ በጸጥታ ወደ ኋላ ፈገፈገም። ማንም ሰው ከክሎይ ጋር ሳይንቀጣቀጥ ሲናገር ማስተዋል አይችልም። ክሎይ ለማርያ የፌዝ ፈገግታ አሳየቻት። እሺ ጀግና ልትሆኚ እየሞከርሽ ነው ማለት ነው? ማርያ ራሷን ነቀነቀች። አይ እኔ ዝም ብዬ እውነተኛውን ነገር እየተናገርኩ ነው። ክሎይ በቁጣ ሳቀች። አንቺ የምትሰሪው ለቤተሰቤ ነው። ማርያ ቀጥታ ወደ ክሎይ አይኖች እየተመለከተች እንዲህ አለች። እኔ የምሰራው ለቤተሰቤ ሳይሆን ለክብር ነው። ልዩነት አለው አለች። ይህ አረፍተ ነገር በምግብ ክፍል ውስጥ እንደ መብረቅ ተደመጠም። በርካታ ሰራተኞች የተደነቀ አስተያየት ተለዋወጡ። በኮሪደሩ በኩል አልፎ የሄደ የነበረው ቢሊየነሩ ኢታን እንኳን መራመዱን አቆመ። በበሩ መጋረጃ ጀርባ ተሸሽጎ ያዳምጥ ነበር። የክሎይ ፊት ወደ ደም አይነት ተለወጠ። ያለምንም ማስጠንቀቂያ ትኩስ የብርቱካን ጭማቂ የሞላበትን የክሪስታል ብርጭቆ አንስታ በማርብል ወለሉ ላይ ፈጠፈጠችው። ብርጭቆ በምግብ ክፍል ውስጥ ተበታተነ። የብርቱካኑ ጭማቂ በተወለወለው ነጭ ማርብል ላይ ፈሰሰ። ከዚያም ክሎይ እጆቿን አጣመረች። አጽዩ አለች በቁጣም። ያንዳንዱ ሰራተኛ ወደ ማርያ ተመለከተ። ይህ ያ ወሳኝ ሰዓት ነበር። ቀደም ሲል የነበሩት 14ቱ አገልጋዮች በሙሉ እጃቸውን የሰጡበትና አልቅሰው የወጡበት ሰዓት።
ማርያ የተሰበረውን ብርጭቆና የፈሰሰውን ጭማቂ ተመለከተች። ከዚያም ቀና ብላ ወደ ክሎይ አየች። ድምጿ እንደተረጋጋ ነበር። አልቀበልም፣ አላጸዳውም ቃሉ በምግብ ክፍሉ ውስጥ አስተጋባ። ማንም ሰው መተንፈስ እንኳን አልቻለም። በበሩ ጀርባ የቆመው ኢታን እንኳን ልቡ ሲመታ ተሰማው። ክሎይ አይኗን ጨፈነች። ምን? ማርያ ቀጥ ብላ ቆማ ቆሻሻውን የጣልሽው አንቺ ነሽ፣ አንቺው ራስሽው አስጂው አለቻት። የቢሊየነሩ ልጅ በጭንቀትና በቁጣ ሳቀች። ስነ ስርዓት ልታስተምሪኝ ያሰብሽ ይመስልሻል? አይ ስትል ማርያ መለሰች። እነሱን እንድትለማመጂባቸው እድል እየሰጠውሽ ነው እንጂ አለቻት። በምግብ ክፍል ውስጥ የተፈጠረው ፍጹም ጸጥታ ሊሰበር አልቻለም። የብርቱካኑ ጭማቂ በማርብል ወለሉ ላይ እንደተደፋ ደም ተዘርግቷል። የተሰበሩት የክርስቲያን ቁርጥራጮች ደግሞ በብርሃኑ ስር ያንጸባርቃሉ። ክሎይ በቁጣና በድንጋጤ ድቅቅ ብላ ቆማለች። በሕይወቷ ሙሉ አልቀበልም የሚል ቃል ሰምታ አታውቅም። ያ ቃል በጆሮዋ ውስጥ እንደ ጩኸት ይደወል ነበር። አባቴ ብላ ጮኸች ክሎይ፣ አይኖቿ በበሩ ጀርባ ወደ ቆመው አባቷ እየተመለከቱ። አባቴ ይህች አገልጋዩንም በዚህ ሰከንድ ከዚህ ግቢ ትወጣለች። ኢታን ካላዌ በዝግታ ከመጋረጃው ጀርባ ወጣ። እርምጃዎቹ ከባድ ነበሩ። የቤቱ ሰራተኞች በሙሉ አባቱ እንደወትሮው ልጁን ለማረጋጋት ሲል ማርያን አባሮ ከግቢው እንዲወጡ እንደሚያዝ ጠበቁ። ክሎይም ቢሆን አባቷ እንዳሁኑ ተስፋ አስቆርጧት እንደማያውቅ እርግጠኛ ሆና በኩራት ቆመች። ኢታን ወደ ፈሰሰው ጭማቂና ወደ ተሰበረው ብርጭቆ ተመለከተም። ከዚያም ቀና ብሎ የማርያን አይኖች አየም። የማርያ አይኖች አልተንቀሳቀሱም። ፍርሃትም ሆነ ይቅርታ መጠየቅ አልነበረባቸውም። ይልቁንም ልጅን ታድናታለህ ወይስ ታጠፋታለህ የሚል ጥልቅ የትግል ጥያቄ ነበረባቸው። ኢታን ረጅም ተነፈሰም። ከዚያም ወደ ልጁ ወደ ክሎይ ዞረም። ክሎይ አለ ድምፁ በሚገርም ሁኔታ ቀዝቃዛና የጸና ሆኖ። ጭማቂውን የደፋሽው አንቺ ነሽ? አስጂው። የክሎይ አፍ ተከፈተም። ጥርሶቿ ተጋጩ። ምን አለች ማመን አቅቷት። አባቴ አበድክ እንዴ? ይህቺ ሰራተኛ ስራዋን እያከናወነች ነው ብሎ ኢታን ድምፁን ከፍ አደረገም። በአመታት ውስጥ ለመጀመሪያ ጊዜ ድምፁ በዚያ ግዙፍ ቤት ውስጥ አስተጋባም። የሰው ልጅ ክብር ያለው ሰራተኛ እንጂ የእንቅስቃሴሽ መጫወቻ አይደለችም። ዛሬ ማታ አራት ከማርያ ጋር አብረሽ ተቀምጠሽ ካልበላሽ የስፖርት መኪናሽንና የክሬዲት ካርዶችሽን በሙሉ አግደዋለሁ። ኢታን ይህንን ተናግሮ ዞሮ ወደ ቢሮ አመራም። ክሎይ ቦታዋ ላይ እንደተተከለች ቀረች። አባቷ ሁልጊዜ የሚጠብቃት አባብሎ የሚያሳድጋት አባቷ በሌሎች ሰራተኞች ፊት አዋረዳት። ወደ ማርያ ዞራ በቁጣ ተመለከተቻት። ማርያ ግን ምንም ሳትናገር በዝግታ ዞራ ወደ ወጥ ቤቱ ገባች። በሚቀጥሉት 3 ቀናት ውስጥ የካላዌ መኖሪያ ቤት ወደ ያልታወጀ የስነ ልቦና ጦርነት አውድማነት ተለወጠም። ክሎይ አባቷ ያገደባትንና የቅንጦት መኪናና የካርድ አጠቃቀም ለመበቀል በማርያ ላይ የስነ ልቦና ጫና ማሳደር ጀመረች። በየምሽቱ 2 ሰዓት ላይ የሙዚቃ ማጉያዎቿን በከፍተኛ ድምፅ ትከፍታለች። የማርያ ክፍል በር ስር ቆሻሻዎችን ታከማቻለች። ማርያ ያጠበቻቸውን የሐር ልብሶች መሬት ላይ ጥላ ታደፋፍራቸዋለች። ነገር ግን ማርያ በፍጹም አላበደችም። በፍጹም ድምጿን ከፍ አድርጋ አልጮኸችም። በአራተኛው ቀን ምሽት ክሎይ ሙዚቃ በከፍተኛ ድምፅ ስትከፍት ማርያ በጸጥታ ገብታ የመብራት ፊውዙን ታጠፈዋለች። ክሎይ ልብሶቹን ወለል ላይ ስትጥላቸው ማርያ ሳትናደድ መልሳ ታጥበዋለች። ነገር ግን ለክሎይ ሳታቀርብ ቁም ሳጥን ውስጥ ቆልፋ ታስቀምጣቸዋለች። ክሎይ የምትለብሰውን ልብስ አታ ስትቸገር ማርያ በረጋ ድምፅ ልብሶችሽን በአግባቡ መንከባከብ ስትለምጂ ቁልፉን እሰጥሻለሁ ትላታለች። የክሎይ ታክቲክ በሙሉ በማርያ የብረት ጥንካሬ ፊት እንደ ሰም ቀለጠም። በአራተኛው ቀን ምሽት ክሎይ በረሃብ ተጠበሰች። በቤት ውስጥ ያሉትን አገልጋዮች ሁሉ ምግብ እንዲያመጡላት አዘዘች። ነገር ግን ኢታን ባስተላለፈው ጥብቅ ትዕዛዝ መሰረት ማርያ ካልፈቀደች በቀር ማንም ሰራተኛ ለክሎይ ምግብ ማቅረብ አልቻለም። ክሎይ ተስፋ ቆርጣ ወደ ወጥ ቤቱ ወረደች። ማርያም በወጥ ቤቱ ጠረጴዛ ላይ ተቀምጣ በሻማ ብርሃን ስር የልጇን ፎቶግራፍ ታያለች።
በፊቷ ላይ ጥልቅ የሆነ የፍቅርና የልጅ ፍቅር ይንጸባረቅ ነበር። ክሎይ በሩ አቅራቢያ ቆማ ማርያን ተመለከተቻት። በዓመታት ውስጥ ለመጀመሪያ ጊዜ ማርያን እንደ አገልጋይ ሳይሆን እንደ እናት አየቻት። በውስጧ የሆነ ያልታወቀ ቅናትና የባዶነት ስሜት ተፈጠረ። ማናት እሷ? አለች ክሎይ፣ ድምጿ ከወትሮ ይበልጥ በለሰለሰ ሁኔታ። ማርያ ቀና ብላ አየቻት። ፎቶን አልሸሸገችውም። ልጄ ናት አለች ማርያም። ስሟ ኤሌና ይባላል። ፊሊፒንስ ነው የምትኖረው። ክሎይ አቅራቢያ ወደሚገኘው ወንበር ተጠግታ በዝግታ ተቀመጠች። እሷን ጥለሽ እዚህ ምን ታደርጊያለሽ? ማርያ ፎቶን በጥንቃቄ አጠፈችው። እሷን ተስፋ ለመስጠትና የተሻለ ህይወት እንዲኖራት ስል ነው የተለየኋት። የማርያ አይኖች ቀጥ ብለው ወደ ክሎይ አተኮሩ። አንቺ ግን አባትሽ የሚሰጥሽን ሁሉንም እድልና ቅንጦት ረጋግጠሽ እያጠፋሽው ነው። እሷ አንቺ ያለሽን 1/5 እድል ብታገኝ ኖሮ ዓለምን ትለውጥ ነበር። ክሎይ መልስ ማግኘት አቃታት። ከማርያ አፍ የሚወጡት ቃላት ይወጓታል፣ ነገር ግን አይጎዱም። ይልቁንም በውስጧ ተሸፍኖ የነበረው እውነተኛ የሙቀት ፍላጎት ይነሰንሱታል። በሚቀጥለው ሳምንት ቅዳሜ ምሽት ኢታን ለሥራ ጉዳይ ወደ ሌላ ሀገር ተጉዞ ነበር። ቤቱ እንደገና በሁለቱ ሴቶች መካከል ባለው ጸጥታ ተሸፍኗል። በእኩለ ሌሊት አካባቢ ከግቢው ውጭ አሰቃቂ ነጎድጓድና የዝናብ ድምጽ ይሰማ ነበር። ክሎይ በመኝታ ክፍሏ ውስጥ ስልኳን እያየች እያለች የክፍሏ በር በኃይል ተከፈተ። ወደ ክፍሉ የገቡት የክሎይ የቀድሞ አደገኛ የትምህርት ቤት ጓደኞች 2 ወንዶችና አንዲት ሴት ነበሩ። በከፍተኛ የመጠጥና የሱስ ስሜት ውስጥ ነበሩ። ክሎይ ፓርቲው እዚህ ነው እያሉ ይጮው ነበር። ክሎይ ደነገጠች። እዚህ ቤት ውስጥ አባቴ የለም፣ ውጡልኝ ብላ ልታስወጣቸው ሞከረች። ነገር ግን ከተጋበዙት ወንዶች አንዱ የአንድ ሀብታም ነጋዴ ልጅ ሆነውና በክፋት የሚታወቀው ጃክ በንቀት ሳቀም። ኦህ ክሎይ አባትሽ የለም ማለት ጨዋ ልትሆኚ ነው እያለ ወደ እሷ ተጠጋም። ክሎይ ወደ ኋላ ፈገፈገች። ጓደኞቿንን የሚሉት እነዚህ ሰዎች በእውነት ሊጠብቋት ወይም ሊያከብሯት የመጡ አልነበሩም። ይልቁንም ሀብቷንና ስሟን ለመጠቀም የመጡ የራሷ መጥፎ ባህሪ ውጤቶች ነበሩ። ጃክ የክሎይን እጅ በኃይል ያዛት። እሺ ትንሽ መዝናናት አለብን እያለ ወደ አልጋው ሊጎትታት ሞከረም። ክሎይ በድንጋጤና በፍርሃት ጮኸች። ልቀቀኝ፣ አባቴን እጠራባለሁ፣ ልቀቀኝ። ጃክ ሳቀባት። አባትሽ ሀገር ውስጥ የለም። በዚያችው ሰከንድ የመኝታ ክፍሉ በር ተከፈተም። በበሩ ላይ ቆመችው ማርያ ነበረች። በእጇ ጥቁር የብረት መጥረጊያ እጀታ ይዛ ነበር። አይኖቿ ቀደም ሲል ይታይባቸው ከነበረው ረጋ ያለ ስሜት ተላቀው ልክ እንደ እናት ነብር የቁጣ እሳት ያበሩ ነበር። እጃችሁን ከሷ ላይ አንሱ አለች ማርያም። ድምጿ ከነጎድጓዱ ይበልጥ እያስፈራም። ጃክ ዞሮ ተመለከታት። አንቺ ደግሞ ማንሽ? ሂጂ አጽጂ። ማርያም ምንም ሳታመነታም ጥቂት እርምጃዎችን ወደፊት ተራመደች። በእጇ የያዘችውን የብረት እጀታ በኃይል አወዛወዘችው። ጃክ ከያዘበት የመጠጥ ብርጭቆ ጋር እጁ ተመቶ ብርጭቆ ወደቀም። ማርያ ክሎይን ከኋላዋ አድርጋ ከለለቻት። ይህንን ግቢ ፀሐይ ሳይወጣ ካለቀቃችሁ የፖሊስና የደህንነት አካላትን አሁኑኑ ጠራባችኋለሁ ብላ በታላቅ የጽናት ድምፅ አዘዘቻቸው። እነዚያ ባለጌ ወጣቶች የማርያን አይኖች ሲመለከቱ ይህች ሴት ለክሎይ ስትል እስከ ሕይወት መስዋዕትነት ለመክፈል ዝግጁ መሆኗን ተረዱ። በድንጋጤና በፍርሃት እየተደናቀፉ ከክፍሉ ወጥተው ወደ ውጭ ሸሹ። በክፍሉ ውስጥ ማርያና ክሎይ ብቻ ቀሩ። ክሎይ በመሬት ላይ ተዘግዝቃ ተቀመጠች። እጆቿ ይንቀጠቀጡ ነበር። በሕይወቷ ሙሉ ጓደኞቼ ናቸው ብላ የምትኮራባቸው ሰዎች ሊገሏት ሲሉ እውነተኛ ጥበቃ ያደረገችላት ግን ሁልጊዜ ስትሰድባትና ስታዋርዳት የነበረችው ያቺ ምስኪን አገልጋይ ነበረች። ማርያም የብረት እጀታውን አስቀምጣ ወደ ክሎይ ተጠጋች። በዝግታ ተንበረከከች። ክሎይ ቀና ብላ አየቻት። እንባ በዓይኖቿ ይፈስ ነበር። ለምን አዳንሽኝ አለች ክሎይ በቅሬታና በጥያቄ። ማርያም በዋን በገርነት አበሰችላት። በለስላሳና እናታዊ ድምፅ እንዲህ አለቻት። ምክንያቱም አባትሽ ቢተውሽም አምላክሽ ቢረሳሽም እኔ ግን ጭካኔሽን እንጂ አንቺን አልጠላውሽምና። በዚያች ምሽት የክሎይ የዓመታት የትዕቢት ግድግዳ ሙሉ በሙሉ ተናደም።
ከዚያች አስፈሪ ምሽት በኋላ በካላዌ መኖሪያ ቤት ውስጥ አንድ ትልቅና እንግዳ ነገር ተከሰተም። ቤቱ አሁንም ያው ግዙፍና ያሸበረቀ ሕንፃ ነበር። ነገር ግን በውስጡ ይዞር የነበረው አየር ፍጹም ተለውጦ ነበር። በሚቀጥለው ቀን ጠዋት ክሎይ ከወትሮ በተለየ ሁኔታ ገና በ2 ሰዓት ከእንቅልፏ ነቃች። የመኝታ ክፍሏን በር ከፍታ ስትወጣ ማሪያ ሳሎኑን በጥንቃቄ ስታጸዳ አየቻት። ክሎይ ለጥቂት ሴኮንዶች በሩ አቅራቢያ ቆመች። እጆቿ ይንቀጠቀጡ ነበር። በልቧ ውስጥ ትልቅ ፍልሚያ ይካሄድ ነበር። በሕይወቷ ሙሉ ይቅርታ ወይም አመሰግናለሁ የሚሉ ቃላትን ተናግራ አታውቅም። ነገር ግን የትዕቢቷ ግድግዳ ተደርምሷል። በዚያ ቦታ ደግሞ እውነተኛ ሰብአዊነትና የጥፋተኝነት ስሜት በቅሏል። በዝግታ ወደ ማሪያ ተጓዘች። ማሪያ ቀና ብላ ስታያት ክሎይ ያቀረቀረች፣ እንባ ከዓይኖቿ ወረደ። ማሪያ አለች፣ ድምጿ እየተቆራረጠ፣ ለእነዚያ ሁሉ መጥፎ ድርጊቶቼ፣ ላደረስኩብሽ ውርደትና በደል ሁሉ እባክሽን ይቅር በይኝ። ማሪያ በእጇ የያዘችውን አቧራ መጥረጊያ ያስቀመጠች። ወደ ክሎይ ጠጋ ብላ የጠበሱትን የክሎይ እጆች አቀፈቻቸው። የማሪያ ዓይኖችን በእንባ ተሞልተው ነበር። እኔ አስቀድሜ ይቅር ብዬሻለሁ ክሎይ አለች ማሪያ በለስላሳ እናታዊ ድምፅ። ይቅርታ ማለት የደካሞች ሳይሆን የጠንካራዎች መንገድ ነው። በዚያች ሰዓት ኢታን ካላዌ ከጉዞው ተመልሶ ወደ ቤቱ ገባም። በበሩ በኩል ዘልቆ ሲገባ ያየው እይታ ዓይኖቹን ማመን አቃተው። አምባገነኗና ባለጌዋ ልጁ ከማሪያ ጋር አብራ እያለቀሰችና እያቀፈቻት ነበርም። ኢታን ቦርሳውን ከመሬት ጣለው። ዓይኖቹ በእንባ ተሞሉ። በቢሊዮን የሚቆጠሩ ዶላሮች፣ ትልልቅ ሕንፃዎችና ውድ ቅንጦቶች ሊያመጡለት ያልቻሉትን የቤቱን ሰላምና የልጁን ልብ መለወጥ አየም። ኢታን ወደ ሁለቱ ተጠግቶ ልጁንና ማሪያን በአንድነት አቀፋቸው። በ8 ዓመታት ውስጥ ለመጀመሪያ ጊዜ የካላዌ መኖሪያ ቤት እውነተኛ ቤተሰብ ሆነም። በካላዌ መኖሪያ ቤት ውስጥ የተካደነው አዲስ ምዕራፍ የብዙዎችን ሕይወት ቀየረም። ክሎይ ከቀደመችው ትዕቢተኛ ታዳጊነት ሙሉ በሙሉ ወጥታ ነበር። ትምህርቷን በከፍተኛ ማዕረግ ከመጨረሷን በላይ በከተማ ውስጥ የሚገኙ አገልጋዮችንና ዝቅተኛ ገቢ ያላቸውን ሰዎች መብት የሚጠብቅ ትልቅ የበጎ አድራጎት ድርጅት አቋቋመች። ቀደም ሲል በግፍ ምክንያት ስራቸውን ትተው የሄዱት አገልጋዮችና ሰራተኞች በሙሉ በክሎይ ጥሪ መሰረት ወደ ቤቱ ተመልሰው መጡ። ክሎይ ለእያንዳንዳቸው በአካል ተገኝታ ይቅርታ ጠየቀቻቸው። በከፍተኛ ደሞዝና አክብሮት እንዲሰሩ አደረገች። አረጋዊው አትክልተኛ እንኳን ሳይቀር ወደ ግቢው ተመልሶ ከቀደመው ይበልጥ ውብና ያሸበረቁ አበቦችን መትከል ጀመረም። ኢታን ካላዌ የማሪያን ታላቅ ውለታና ጥበብ በፍጹም ሊረሳው አልቻለም። ማሪያን ልጅ ኤሌናን ከፊሊፒንስ አስመጥቶ በአሜሪካ ትልቁና ውድ በሆነ የግል ትምህርት ቤት እንድትማር ሙሉ ወጪዋን ሸፈነም። በተጨማሪም ማሪያ የቤቱ አገልጋይ መሆኑ አብቅቶ የካላዌ ፋውንዴሽን ዋና አስተዳዳሪና የቤተሰቡ የቅርብ አማካሪ ሆነች። አንድ አየር ባለው ውብ ምሽት ክሎይ፣ አባቷ ኢታን፣ ማሪያና ታናሿ ኤሌና በትልቁ የማርብል በረንዳ ላይ ተቀምጠው ውቅያኖሱን ቁልቁል ይመለከቱ ነበር። የፀሐይ ግባት በብርጭቆቹ ሕንፃዎች ላይ ውብ የወርቅ ቀለም ፈጥሯል። ክሎይ ወደ ማሪያ ዞራ ፈገግ አለች። ማሪያ አለች በለስላሳ ድምፅ፣ አንድ ነገር ልጠይቅሽ። ጠይቅኝ መቤቴ ክሎይ አለች ማሪያ በፈገግታም። በእነዚያ ሁሉ ቀናት እኔ ሳዋርድሽና ስሰድብሽ ለምን ትተሽኝ አልሄድሽም? ማሪያ ቀስ ብላ ውቅያኖሱን ተመለከተች። ከዚያም በጠቅላላው ታሪክ ውስጥ ትልቁን እውነት እንዲህ ስትል ተናገረች። ምክንያቱም እውነተኛ ሀብት ማለት በኪስ ውስጥ ያለው ገንዘብ ሳይሆን በልብ ውስጥ ያለው ርህራሄ ነው። ሰዎችን በሀብታቸው ሳይሆን በሰብአዊነታቸው መመዘን ስትጀምሪ ያኔ እውነተኛውን የወርቅ ደጅ ታገኘዋለሽ። እኔ ወደዚህ ቤት የመጣሁት ልብስሽን ለማጽዳት እንጂ ወለሉን ለማጽዳት አልነበረም። በዚያች ምሽት የውቅያኖሱ ሞገድ ድምፅ ከወትሮ ይበልጥ በሰላምና በደስታ አስተጋባም። የካላዌ መኖሪያ ቤት ከእንግዲህ የፍርሃት አገዛዝ አልነበረም። ይልቁንም የእውነተኛ ፍቅር፣ የተማሪነት፣ የይቅርታና የእውነተኛ ወርቅ ደጅ ሆኖ ለዘላለም ኖረም። ታሪኩ ተጠናቀቀም።